እንደምናደርጋት አናውቅም ስለዚህ እኛ በተለይ በአፋር በኩል የምንፈልገው ትልቁ ነገር ለመጀስ በወንድማማችነታችን ጥያቄ አንስተንም አናውቅም ይሄ ለኛ ኮንሰርን አይደለም ሲጀመር የኦሮሞና የአፋር የኦሮሞና የሶማሌና የአፋር ይሄ ለኛ ያው መቼስ ለቀባሪ እንደማርዳት ብለን ነው የምንቆጥረው የምንኮራበት አንዱ ሴታችን ስለሆነ ዲፕ ሄደን ስለዛ ብዙ መስበክ አንፈልግም እኛ የምንፈልገው አሁን ስትራቴጂካሊ የአፋር እና የኦሮሞ ህዝቦች ግንኙነት በተግባር መሬት ላይ ማዋል እንፈልጋለን ይሄ ሲባል ለምሳሌ የኢትዮጵያ ፌደራል መንግስት ስንመለከት በፌደራል ደረጃ ስንት የአፋር ሰራተኞች አሉ ቢባል መቁጠር እንችላለን እኛ እንችላለን እናንተ ላታውቁት ትችላላችሁ ስንት ሰው እንዳለን አዲስ አበባ ላይ እናውቃለን 100 አይሞላም ምንድነው ሁሉም ሚኒስትሩም ዘበኛውም ከተገኘ ነው እሱም ተጨማምሮ የለንም እዛ ስለዚህ